ኩንፋፊ እንዴት ዋልሽ? ደህና ነሽ? አልሐምዱሊላህ እኔ ደህና ነኝ። እኔ የምልሽ ደግሞ ለባሌ ምንድን ነው ያልሽው? ቆይ እኔና አንቺ ያወራነውን ሚስጥር እሱ ጋር ሰማሁት። እንዴት እንደዚህ ሊሆን ቻለ? መቼም ይሄንን ሚስጥር ከአንቺ ውጭ ለማንም ያወራው ሰው የለኝም። ሲሪየስሊ ይችን ብቻ መልሽልኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሆድ ያልቻለውን ሰው አይችለውም አለ ሀገሬ ሰው። የኔ እህት እኔ እኮ ባለፈው እንደዛ ካልሽኝ ወዲህ ደውሎ አስታርቂኝ ሲለኝ አይ እሷ ሌላ ህይወት ጀምራለች፣ አንተን ፈልግና ሌላ ህይወት ጀምር ነው ያልኩት። ከዛ ያልሽውና ያወራሁት እኔ ምን ላድርግ? ሆድሽ ያልቻለውን ሰው ይችልልሻል እንዴ? እኔ ማናውርኛለሽ መጀመሪያ እንዴ እኔ እኮ ጓደኛዬ ነሽ ብዬ እኮ ነው ይሄን ያወራሁሽ እኮ ጓደኛ ስለሆን ማለቴ ከጓደኛ ሌላ መቼም ለማን ታወሪዋለሽ? እሺ እኔ ለሱ እንድታወሪ ነው ያወራሁሽ እና አንቺ የምታወሪኝንም ለባልሽ ላውራ ማለት ነው? እንደዚህ ነው? እሺ የኔና ያንቺ ነገር መጨረሻችን እንደዚህ ሆነ? በህይወቴ ገባሽ ብለሽ እኔ እኮ ፈርችሻለሁ እኔ እኮ ታጠፊኛለሽ። ላላ ሀቢብቲ እሱስ ቢሆን ለምን አንቺን እያለ እሱ አንቺ ሌላሽ ዓለምሽን እየቀጨሽ እሱ ስለምን ሌላ ህይወት አይጀምርም ብዬ ነው። እኔ ለሁለታችሁም አንድ ናችሁ ለእኔ ማለት ነው። የአንቺ ጓደኛ ይባል ማለት እሱ ሲጎዳ ማየት ጥሩ አይደለም። ስለዚህ እኔ ፈልገህ አግባ ስለው እሱም እኮ ሰደበኝ። እንዴ ይሄንን ንገሪ ብዬሻለሁ፣ እንዴ ይሄንን ንገሪ ብዬሻለሁ፣ እሷ ማግባቷንም መጀነጀሯን ንገሪ ብዬሻለሁ እንዴ ብሎ ቦለከኝ። ስለዚህ እኔ ተሁለታችሁም ወጣሁ ማለት ነው።